بسم الله الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله قال سبحانه وقالت طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا وجه النهار واكفروا آخره لعلهم يرجعون إن شاء الله يزاري ملكتي بوانا النت سلمان البلو كسلمنا لم يملسوا ويم دمو لاس مسي ሰለምቴነኝ ባዮች ይሆናል ማለት ነው ኢንሻአላህ እቺ መልእክት በደንብ እንድትሰራጭ ወይም ደግሞ ለእያንዳንዳቸው እንዲዳረስ የበኩላችሁን አስተዋጽኦ አድርጉልኝ ኢንሻአላህ አላህ Subhanahu Wa Ta'ala ምን ይላል وقال طائفة من أهل الكتاب ከመጻፍት ባልተቤቶች የሆኑ ከመጻፉ ባልተቤቶች የሆኑ ጭፍሮች ብለው አሉ አላህ Subhanahu Wa Ta'ala آمنوا بالذي أنزل على الذين آمنوا وجه النهار በእነዛ ባመኑት ላይ በተወረደው በቁርአን ላይ እመኑና ወጀህ النهر በቀኑ መጀመሪያ ላይ እመኑበት አሉ ወግፉሩ አኺረሁ ለዓለሁም የርጅዑን ሱብሃንክ በመጨረሻም ካዱበት እነርሱ ሊመለሱ ይከጀላልና አሉ እንግዲህ የካፊሮች ተኽጢጥ የካፊሮች አስመሳይነት ተንኮላቸው ሴራቸውን ከይዳቸውን አላህ Subhanahu Wa Ta'ala እንዲህ በማለት እውነታውን ያረጋግጣል እያየነ ነው ከሌ እንደዚህ አንባቢ ነበር እንደዚህ ምናምን ነገር ይመጣል ወዲያው ሎጋውት ይሆናል አላህ Subhanahu Wa Ta'ala ይህን ክስተት ለፖለቲካ እንደሆነ እናንተ በመጀመሪያ አመኑና ከዛም በኋላ እነሱ እንዲመለሱ እናንተ መጨረሻ ላይ ተመለሱ የሚሉትን ይህን ክስተት ይህን እውነታ እንዲያረጋግጠው በሌላም የቁርአን አንቀጽ አላህ Subhanahu Wa Ta'ala እንዲህ ይለናል ዩሪዱና አዩጥፊው ኑረላሂ ቢአፋሂሂም አለ ሱብሃንክ የአላህ Subhanahu Wa Ta'ala ብርሃን ዲነል ኢስላምን በአፎቻቸው ለማጥፋት ይፈልጋሉ ሌት ተቀን ይተጋሉ አለ ወያበ አላሁ ኢላ ዩቲመ ኑረሁ ወለው ከሪሃል ካፊሩን አላህ Subhanahu Wa Ta'ala ግን ይህም ብርሃን ይሞላዋል እንጂ ሊያደበዝዘውና ጭራሹንም ሊጠፋ አይችልም አለ እንደውም ይሞላዋል አለ ብርሃኑን ወለው ከሪሃል ካፊሩን እነዛ ከሃዲያኖች ሰልመናል ብለው የሚመለሱ ሰዎች ቢጠሉትም ሌሎች ካዲያኖችን ቢጠሉትም አለ አላህ Subhanahu Wa Ta'ala አስከትሎ ምላና هو الذي ارسل رسوله بالهدى ودين الحق ያለ እሱ ብሎ ማለት አላህ Subhanahu Wa Ta'ala ብሎ ማለት መልእክተኛውን በቅን መንገድ በእውነተኛ ሃይማኖት የላከውና ليظهره على الدين كله ولو كره المشركون አለ ከሃይማኖትም በላይ የላቀ ብቸኛ ምርጫና ብልጫ ሊያደርገው የላከው ነው አለ ዲነል ኢስላም ብቸኛ የመዳኛ መንገድ ምርጫም ብልጫም ወደር ማናገኝለት ብቸኛው ሃይማኖት ነው ወለው ከሪሃል ሙሽሪኩን ወለው ከሪሃል ካፊሩን የጠላም ሰው ቢጠላ እኔ በጣም ከገረመኝ በእጅጉ ከታዘብኩት ነገር ሰሞኑን አይተናል ከዚህ በፊትም እያየሁ ነው እየታዘብኩ ነው በእርግጥም አላህ Subhanahu Wa Ta'ala እውነታውን ቀድሞ ስለነገረን ይህንነቱ የማንም ልብ ወይም ደግሞ የማንንም ኢማን ገጭ ገው የሚያደርግ ጉዳይ አይደለም እንደው ካለችን ኢማንም እንደው ከቢሊየን ጸጉር ያንዷ ዘለላ ስንጣቂ የሚያንሸራሽረው ነገር የለም በል እንደውም አላህ Subhanahu Wa Ta'ala መስዋዕት አድርገን ምድርን የሚሞላ ወርቅ መስዋዕት ከፍለን የማናገኘውን ዲን እንዲህ ስለወፈቀን ይበልጥ አላህ Subhanahu Wa Ta'ala የምናመሰግንበት ኦፖርቹኒቲ ነው የተፈጠረውና ምንም እንኳን ኩፍርና እርቲዳድ ለእናንተ ባንመኝም አላህ Subhanahu Wa Ta'ala ባይወድላችሁም እኛም ባንወድም ማለት ነው እንደ ጥቅል መልእክቴ አንድ ሰው አመነ ራሱን ይጠቅማል አንድ ሰው ካደ ራሱን ይጎዳል እንታህል አምሩ ለዚህ ነው አላህ Subhanahu Wa Ta'ala ማን ይህተዳ አለ فإنما يهتدي لنفسه የተመራ ሰው ምራቸው በራሱ ላይ ነው من كفر فعليه كفره አለ የካደ ሰው ክደቱ በራሱ ላይ ነው ኢዘን ሲያምን ራሱን ይጠቅማል ሲክድ ራሱን ይጎዳል ነው ለዚህ ነው ሱረቱል ኢስራ ላይም ان احسنتم على احسنتم لانفسكم መልካም ብትሰሩ መልካም ብትሆኑ መልካምነታችሁ ለነፍሶቻችሁ ነው አለ ለራሳችን ነው ወይና አሳቱን ፈላሃ ብንከፍር መጥፎ ብንሆን ደግሞ መጥፎነታችን በለብሳችን ላይ ነው አለ ኢዘን እንደ ጥቅል አንድ ሰው ቢያምን ራሱን ይጠቅማል ቢክድ ራሱን ይጎዳል አጠቃላይ አማኞችም ቢክዱ አላህ ይጠብቀንና ፍጥረታት በሙሉ ቢክድ አላህ Subhanahu Wa Ta'ala የሚጎደው ነገር የለም የሚያገኘውም ጥቅም የለም ለዚህ ነው ሱረቱል ኢብራሂም ላይ ቁጥር 8 ላይ وقال موسى ان تكفروا انتم ومن في الارض جميعا فان الله لغني حميد አለ እናንተም በምድር ያለ በሙሉ አጠቃላይ ፍጥረታት ቢክድ فان الله لغني حميد አለ
አላህ በርግጥ ተብቃቂና ምስጉን ነው። አላህ የሚጎልበት ነገር የለም። በሐዲስ አልቁርስም عن أبي ذر الغفاري رضي الله عنه عن النبي صلى الله عليه وسلم فيما يرويه عن ربي تبارك وتعالى أنه قال إن شاء الله لما ساتر مكرالو بحديث القدس الله سبحانه وتعالى بلون دالو يا عبادي لو أن أولكم وأخيركم وإنسكم وجنكم እናንተ ባሮች ሆይ አለ የመጀመሪያዎችም የመጨረሻዎችም የሰው ልጆችም ጅኖችም በአጠቃላይ ፍጥረታት በሙሉ ካኑ አለ አትቃ ቀልቢ ረጁሊን ዋሂድ ሚንኩም ከናንተ እንደው ልክ እንደ መላእክት እንደ ጅብሪል እንደ ወይም ደግሞ ከሰው ልጆች መካከል እንደ አቡበክር ረዲየላሁ ዐንሁ አትቃ ረቂቅ የሆነ ቀልብ እንደው ረቂቅና ምንጡቅ የሆነ እምነት ቢኖር አጠቃላይ ፍጥረታት ልክ እንደሱ ቢሆኑ አለ ማዛደ ذلك في ملك شيئا ከንግስናዬ ላይ የሚጨምረው ቅንጣት ታክል ነገር የለም አለ وكذلك بلانكس በተቃራኒም ያ ዒባዲ አለ እናንተ ባሪያዎች ሆይ ለው አና ወለኩም ወኺረኩም ወኢንሰኩም ወጅነኩም የመጀመሪያዎችም የመጨረሻዎችም ፍጥረታት በሙሉ የሰው ልጆችም እንዲሁም ጋኔኖች በሙሉ ካኑ አለ አፍጀር ቀልቢ ረጁል ዋሂድ ሚንኩም እንዶ አፍጀር ከሃዲ የሚባልን ምሳሌ የምታደርጉለት እንደ ኢብሊስም ቢሆን እንደ ፊራውንም ቢሆን አለ ما نقص ذلك من ملك شأن على سبحانك ከንግስናዬ ላይ የሚቀንሰው ነገር የለም ምክንያቱም አላህ Subhanahu Wa Ta'ala ድሮም ካሚል ነው አሁንም ካሚል ነው ለወደፊትም ካሚል ነው ኢዘን አንድ ሰው ሲክድ ራሱን ነው የሚጎዳው ሙስሊሞችን አይጎዳም አላህንም አይጎዳም ማንንም አይጎዳም ራሱ ላይ ነው ጉዳቱ በነፍሱ ላይ ብቻ ነው ሪስትሪክትድ የሚሆነው ለዛ ነው فإن آمنوا بمثل ما آمنتم به فقد اهتدوا على እናንተ ባመናችሁበት ብጤ ቢያምኑ በዲን አልእስላም ቢያምኑ በአላህ Subhanahu Wa Ta'ala ብቸኝነት ቢያምኑ فقد اهتدوا አለ በርግጥም ተመሩ فإن تولوا فإنما هم في شقاق ቢዞሩ ደግሞ ሁሌም በጭቅጭቅና በንትርክ ደስታ አልባ ህይወትን ነው የሚኖሩት ሲቀጥልም እናንተ ብትክዱ እኛ ያመን ሰዎች ሌሎች ያመኑ ሰዎች አንጎዳበትም ለዚህ ነው አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا እናንተ አመናችሁ ሰዎች ሆይ አለይኩም አንፉሰኩም ላይድሩኩም መን ዶለ ኢዘ ተደይቱም ነፍሳችሁን ከሳጠብቁ ላይድሩኩም መን ዶለ ኢዘ ተደይቱም አለ የተመራ ሰው የጠመመ ሰው እናንተ እስካመናችሁ ድረስ የጠመመ ሰው እናንተ ነው ይጎዳ ማለት ምክንያቱም ኢለላሂ መርጂኡኩም ጀሚዓ ፈዩነቢኩም ቢማ ኩንቱም ተዕመሉን ሁላችሁ መመለሻችሁ ወደ አላህ Subhanahu Wa Ta'ala ነውና ተሰሩት በነበራችሁ ክህደትም ይሁን እምነት ይነገራችኋል ጀዛው ማላለ ልክ አንድ ሰው ሰልመናል ብሎ ወጥቶ ማንን እንደማይጎዳው ሁሉ ሀታ አማኝ አላህ ይጠብቀንና ከሙስሊሞችም አላህ ይጠብቀን ክህደትም ቢመርጥ አሁንም ራሱን ነው የሚጎዳው አላህን አይጎዳ ሙስሊሞችን አይጎዳም ለዚህ ነው ያ አዩሃ الذين آمنوا አለ እናንተ አመናችሁ ሰዎች አለ መየርተደ ሚንኩም አን ዲኒሂ ከሃይማኖቱ የሚመለስ ሰው ካለ አለ فسوف يأتي الله بقوم يحبهم ويحبونه አለ አላህ Subhanahu Wa Ta'ala በርግጥ ምርጥ ባሪያዎችን እሱ የሚወዳቸውን እነሱም እሱ የሚወዱትን ሰዎች በርግጥም ያመጣል አላህ ቻይ ነውና እነዚህ ባሪያዎች ደግሞ እነዚህ የሚመጡት ምርጥ ባሪያዎች ደግሞ ምንድናቸው ሲፋታቸው ባህሪያቸው አዚለቲ ለአለል ሙእሚኒን አዕዘቲ ለአለል ካፊሪን አለ ለአማኝ ተናናሽ የሆኑ በአማኞች ላይ ትሁት የሆኑ መልካም ግብረ ገብ ያለው አዕዘቲ ለአለል ካፊሪን በካሪያ ላይ ደግሞ ሐያላን የሆኑ ይጃሂዱነ ፊ ሰቢልላህ በአላህ Subhanahu Wa Ta'ala መንገድ የሚታገሉ መልካም ስራን የሚሰሩ ምርጥዬ ረቂቅና ምንጦቅ የሆኑ ሰዎችን ያመጣል ቻይና አላህ እያመጣም እያየነው ነው ወላ ይኻፉነ ለውመተ ላኢም አለ የወቃሽን ወቀሳ የዘመድ አዝማድን ከሰሰ ወቀሳ የማይፈሩ ምንም ጉዳይ ይችል ምንም የሆነ እዚህ ግባ የማይሉ ሰዎች ذلك فضل الله አለ ይህ አላህ Subhanahu Wa Ta'ala ሰፊ የሆነ ችሮታው ነው አለ ዩቲሂ መየሻ والله ዋሲዑን ዓሊም አላህ Subhanahu Wa Ta'ala ለመልካም ባሪዎቹ ይሰጠዋል አለ والله ዋሲዑን ዓሊም አላህ Subhanahu Wa Ta'ala ችሮታው ሰፊና አዋቂ ነውና ኢዘን ራሳችን ነው የምንጠቅመው ራሳችን ነው የምንጎደው ጥንቃቄ እናድርግ ወገኖች ጥንቃቄ እናድርግ አላህ ቻይ ነው አለም ተራ ان الله خلق السماوات والارض بالحق አለ አላህ ሰማያትና ምድርን በእውነት የፈጠረ መሆኑን አታዩ ምን አለ ኢየሻ ይذهبكم وياتي بخلق جديد አለ ከፈለገም ያስወግዳል ፍጥረታትን በሙሉ
አላህ ሱብሓነሁ ወተዓላ ለባሮቹ አዛኝና ክደትን አይወድም እንጂ ከፈለገ ምን የሻ ይذهبكم አለ ከፈለገ ያስወግዳቸዋል። ወየእቲ ቢኸልቅን ጀዲድ አዲስ ፍጡራን ያመጣል፣ አዲስ ፍጥረትን ይፈጥራል። ወማ ذلك على الله بعزيز ይህም ደግሞ ለአላህ ገር ነው፣ ከባዱ አይደለም፣ ከባዱ አይደለም والله። ለዛ ነው ወይን ተተወለው አለ ብትዞሩ ሰልመናል ብላችሁ ብትከፍሩ አለ የስተብዲል ቀውመን ገይረኩም ሌላ ህዝቦችን ይቀይራል አለ። ثم لا يكونوا امثالكم ከዛም እንደናንተ ከፈርቴ አንዴ ሰልመናል አንዴ አምነላል የሚሉ አስመሳዮች አይሆኑም አለ። ثم لا يكونوا امثالكم ምሳያችሁ አይሆኑም አለ። አላህ ሱብሓነሁ ወተዓላ በመታዘዝ ምሳያችሁ አይሆኑ ምርጥ ህዝቦችን ምርጥ ባሪያዎችን ያመጣል አለ። ኢዘን ወገኖቼ እኔም ሆነ እኮ መሰል ሰዎች ወደ እስልምና ስንመጣ የምንቀይረው ሰው ሰራሽ ሃይማኖት እንጂ የምንቀይረው እኮ አምላክ የለም። ድሮም አላህ ነው፣ አሁንም አላህ ነው፣ ለወደፊቱም አላህ ነው። ለዚህ ነው ፈዛሊኩም الله ربكم الحق አለ። እርሱ አላህ እውነተኛ አምላካችሁ ነው። እሱ አላህ ሱብሓነሁ ወተዓላ ብሎ ማለት ብቸኛ ተመላኪ እውነተኛ አምላክ ነው አለ። فماذا بعد الحق الا الضلال ከእውነትም በኋላ ጥመት እንጂ ሌላ ምን አለ? ፋና ትስረፉን ይላል። እንደው ትንሽ እንደው አትገሰጹም ወይ? ከእውነት እንዴት ትዞራላችሁ? ቢላህ አለይኩም አንድ ሰው ብርሃንን ብርሃን ብሎ ጨለማን ጨለማ ብሎ እንዴት ነው ብርሃንና ጨለማን ለመቀላቀል የሚሞክረው? ኢዘን ወገኖቼ እስልምና ብቸኛ የመዳኛ ሃይማኖት ነው። እስልምና ዘለምቴዎች መተው የቁጥር ችግር አለበት ተብሎ ኮታ የሚሞሉለት አይደለም። ብዛንነት ለፖለቲካ ነው። እስልምና ደግሞ ፖለቲካ ብዛንነትን ሳይሆን ጥራትን መሰረት ያደረገ ነው። ግልጽ ነው። ጥራትን መሰረት ያደረገ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ፈዕቡዲላህ ሙኽሊሰን ለሁዲን አለ። አላህ ሱብሓነሁ ወተዓላን ጥሪትና ጥንፍፍ አድርገህ ተገዛው አለ። ለምን ሲባል አላ ሊላሂ ዲኑል ኻሊስ የአላህ ሱብሓነሁ ወተዓላ ዲን ሃይማኖት ዲን አልኢስላም ብሎ ማለት ጥሪትና ጥንፍፍ ያለች ነች አለ። ጥሪትና ጥንፍፍ ያለች ነች። አንድ ምርት ኳሊቲ ዛወር ዲፈረንስ ብሎ ይነሳል። ጥራት መለያችን ነው ይላል። እስልምና ከጥራትም ባለፈ ወደር ሊወዳደር ማንም የማይወዳደረው ብቸኛ ሃይማኖት ነው። እስልምና ምርጫን ብቻ አይደለም ብርጫ ነው፣ ከማንም ጋር አይወዳደርም። ኢዘን ወገኖቼ ቆም ብላችሁ ልታስቡበት፣ ቆም ብላችሁ ሞት ሳይመጣባችሁ ያን ያያችሁትን ብርሃን መልሳችሁ ሙራጃ መልሳችሁ ያን ብርሃን ልትቀላቀሉ ግድ ይላል። ይሄ ከመልካም አንግል ወንድማዊ ምክሬ ነው። ምክንያቱም እናንተ ከፈራችሁ እኛ አንጠየቅበትም፣ እናንተ አመናችሁ እኛም አንጠየቅበትም። እናንተ ስለካዳችሁ የኛን የሆነ ነገር ምንድነው ጦሳችንም ይዛችሁ አትሄዱ። እናንተ ስላመናችሁ የኛን ጀነትም አትጋፉም። ጀነት ይጠበናል ምን ሰዎች አይደለም። አላህ ሱብሓነሁ ወተዓላ ችሮታው ሰፊ ነውና ይሄን ሐቅ እንዳሳያችሁ በሐቅ ላይ ያጽናችሁ ወገኖች። እንደው ምን የምትቀይሩት እኮ አምላክ አይደለም ማለት ወደ ነበራችሁበት ወደ ጨለማ ህይወት እኮ ስትሄዱ የተሻለን ህይወትን አትኖሩም። ሌላ አምላክ እኮ የለም። ذلك بأن الله هو الحق وأن ما يدعون من دونه هو الباطل እሱ አላህ ሱብሓነሁ ወተዓላ እውነተኛና ብቸኛ ተመላኪ የሆነ ብቸኛ አምላክ ነው። ከሱ ውጭ ያሉ ደግሞ ከንቱና ውሸትና ዛዛታ ቂለወቃል ለሚሆነው። ስለዚህ ቀኑ ሳይመሽ አላህ ሱብሓነሁ ወተዓላ ተውበትን ተቀበይ ስለሆነ ንሳን ተቀበይ ስለሆነ ቀኑ ሳይመሽ ያያችሁትን ብርሃን መልሳችሁ ከዚህ የብርሃን ችቦ ልትቀላቀሉ ነጸብራቁ ልታገኙት ግድ ይላል። ወኢላ በራሳችሁ ላይ ነው ጀነትን የፈረዳችሁ ጀሃነምን የፈረዳችሁ። ጥንቃቄ አድርጉ። በራሳችሁ ላይ ነው። ኢንሻአላህ በቁጥር 2 እመለሳለሁ።